አልኖርም። እሳቸው 300 ዓመት የቆዩት 300 ዓመት ነው አይደለም? ተኝተዋል አይደለም? አሁን እኛ ምግብ ቀምሰን ቁረይሾች ሰው ላኩ ሁለት እንግዲህ ሲል መጨረሻ ተፋውድ ሆኖ እንዲህ እናለ እንደገና ደግሞ ወሬውን የሰሙ አሉ እንዲህ አሉ ወጣቶች ጠፍተዋል የሚባል أعوذ بالله من الشيطان الرجيم وكذلك بعثناهم ليتساءلوا بينهم قال قائل منهم كم لبثتم قالوا لبثنا يوما أو بعض يوم قالوا ربكم أعلم بما لبثتم فبعثوا أحدكم بورقكم هذه إلى المدينة فلينظر أيها أزكى طعاما فليأتكم برزق منه وليتلطف ولا يشعرن بكم أحدا إنهم إن يظهروا عليكم يرجموكم أو يعيدوكم في ملتهم ولن تفلحوا إذن أبدا يقول سبحانه عز وجل وكذلك بعثناهم وكذلك تنقلف اندك قسقسناچو بعثناهم قسقسناچو ነው ተንቅልፍ ቀሰቀሳቸው ደግሞ እንደገና ተነሱ ነው بعثناهم ليتساءلوا بينهم እንዲጠያየቁ በሳቸው ምን ብሎ ነው የሚጠያየቁት ቃለ ቃኢል ይሄ ነው የሚጠያየቁት ቃለ ቃኢሉን ተመሐከላቸው ሰባት ናቸው ተመሐከላቸው አንዱ አለ منهم كم لبثتم ስንት ነው የቆየነው እዚህ ዋሻ ላይ አለ ቃሉ ሁላቸውም لبثنا يوما أو بعض يوم ወይ አንድ ቀን ሙሉ ነው ወይ ደግሞ يوما أو بعض يوم ወይ የቀን ግማሽ ነው ሙሉ ቀን አልኖርም እሳቸው 300 ዓመት የቆዩት 300 ዓመት ነው አይደለም ባይሆን እሳቸው የገቡበት ሰዓት እንግዲህ ወይ ወደ ግማሽ ቀን በኋላ ነው የገቡት ወይ አንድ ቀን ሙሉ ነው የቆየነው ወይ ግማሽ ቀን ነው የቆየነው ተባባሉ እንግዲህ አላወቁም ይሄን ሁላ መኖራቸው ማለት ነው او بعضهم قالوا ربكم أعلم بما لبثتم መጨረሻ ላይ በዚህ ተስማሙ እኛ ስንት እንደቆየን አላህ ነው የሚያውቀው እኛ አናውቅም ብሎ በዚህ ተስማሙ አሁን እኛ ያለብን ምንድነው ርቦናል እንግዲህ 300 ዓመት ተኝተዋል አይደል አሁን እኛ ምግብ ቀምሰን አናቀም አሁን فبعثوا لاكو أحدكم ተኛ ማከል አንድን ሰው ቢወሪቅኩም በገንዘባቸው ወሪቅ ማለት የብር ስም ነበር አሁን ገንዘብ ማለት ነው እኛ ብር ቢሆንም ባይሆንም ቢወሪቅኩም هذه አላህ ሲገቡ ይዞት የገቡት ገንዘብ አለ በዚህ ገንዘብ ይግዛልን ቢወሪቅኩም هذه إلى المدينة ودي كتمو لاكنا فلينظر أيها أزكى طعاما تمقب بكل ጥሩ ማን ነው ብሎ አይቶ ገሱ ይምጣልን فليأتكم ታዲያ ያምጣ برزقን منه ተዛ ተጧዓም የምንበላውን ያምጣልን አሉ
ይሄ ነው አሁን እኛ እንግዲህ የኖርንበትን ቀነውን ተውታ ተባባሉ። ባይሆን ወለተለጠፍ ይሽለክለክ ማለት ነው። ሲሄድ እንዳይታወቅ እየተደበቀ ይሂድ ነው። ወለተለጠፍ ወላ ይሽዕረነ ቢኩም አሐደ ማንም እንዳይሰማው በእኛ እኛን እንዲያውቅ እኛ መሆናችን እንዲያውቅ ተሸሽጎ ይሂድ። ልብሱንም ምስኪን ሁኖ ይሂድ ያሉ ልብስ ገዝቶ እንደ ድሮ ሁናችሁ አትሂዱ ተባባሉ። እንግዲህ እሳቸው ቆይቶ እነሁም ለምን አሉ ይሄን ያልኩት ያልነው እነሁም የሰዎቻችን ማለት ነው። እዛ ከተማ ሰዎች የዝሃሩ አለይኩም እናንተን ያወቁ እኛ ላይ ያወቁ በእኛ ላይ ያወቁ እንደሆነ የርጁሙኩም ይቀጠቅጡናል፣ ወደ ዲናችን ተመለሱ ብለው ወይ እምቢ ያልን እንደሆነ ቀጥቅጠው ይገሉናል። አው ዩዒዱኩም ወይ ደግሞ እሽታልናቸው ይመልሱናል፣ ወደ ሃይማኖታቸው ታቦት ወደ መገዛት ይመልሱናል። አው ዩዒዱኩም ፊ ሚለቲህም ወለን ትፍሊሑ ታዲያ ኢዘን አበዳ ታቦት ተተገዛን ዲናችንን ተተውን ፈላህ የለንም የሳሰውን ነው። ፈላህ ብሎ ማለት ተሳት ድኖ ጀነት መግባት ነበር። ተሳት አንዲም የጀነት ሰው አንሆንም ተባባሉ። እንግዲህ ይሄ ተተነሱ በኋላ ነው እንግዲህ ይበሉ የቁሉ ተዓላ ወከም አርቀድናኩም ወከማ አርቀድናኩም ከዛሊከ ያሉን እየፈሰረ ነው። ወከማ አርቀድናኩም እንዲያስተኛናቸው አርቀድናኩም በአስናሁም ቀሰቀስናቸው ሶሒሐተን አብዳኑሁም አካላቸው ምንም አልተበላችም። ለምን ይገላበጡ ነው። አንዴ ወደ ቀኝ አንዴ ወደ ግራ ይገላበጣሉ። እዛው በተኙበት አላህ እንዲገላበጡ አድርጓቸዋል፣ አፈር እንዳይነካቸው። ወአሽዓሩም ጠጉራቸውም እንደ ድህና ወአብሻሩም አካላቸውም ለም የፍቂዱ ሚን አሕዋሊህም ወሀይአቲም ሸአን ተነበሩበት ሁኔታ ምንም አልተቀየሩ። ወዛሊከ ባዕደ 300 ሰነትን ወቲስዕ ሲኒን 390 ዓመት ነው የቆዩት። በፀሐይ አቆጣጠር 300 ነው። በጨረቃው አቆጣጠር እንደሆነ 309 ዓመት ነው። አንዱ 100 እንግዲህ በፀሐይ አቆጣጠር አንዱ 100 የሆነው በጨረቃ አቆጣጠር 103 ይሆናል። እንግዲህ 339 ዓመት ይሆናል። ሰነትን 9 ዓመት ነው። ወሊሃዛ ተሳአሉ በይነሁም ተጠያይቁ ከም ለቢስቱም ተባባሉ። አይ ከም ረቀቱም ምን ያህል ነው የተኛ ነው? ቃሉ ለቢስና የውመን አው ባዕድ የውመን ወይ አንድ ቀን ሙሉ ነው የተኛ ነው ወይ ግማሽ ቀን ነው አሉ። ከአነሁ ካነ ድኹሉሁም ኢለልካፊ ወደ ዋሻው ሲገቡ ፊ አወሊ ነሃሪን ነበረ። አንድ ቀን ያሉት አወለ ነሃር ነው የገቡት ነው። ወኢቃዙም አኺረ ነሃሪን የተነሱት አሱር ላይ ነው። እንግዲህ ይችናት ወይ ግማሽ እንበላት ወይ ሙሉ እንበላት ኩሱሯን ጥለን። እንግዲህ አረቦች ኩሱርን ይጥላሉ። ኩሱር ብሎ ማለት ጎዶሎ የሆነ ነገር እንደ ሙሉ ይቆጥሩታል። አሁን ምሳሌ ነቢያችን አለይሂ ሰላቱ ወሰላም ሂጅራ የሄዱት መቼ ነው? ረቢዑል አወል ነው። ረቢዑል አወል ባይሆን ከረቢዑል አወል ይዞ ሙሐረም ያበቃ ጊዜ ሂጅራው 1 ዓመት ሆነ ይላሉ። ያቺ 2 ወር መጉደሏን አያው ኩሱርን ይጥላሉ። ስለዚህ ምን ይላሉ? አኒ የሞቱት አኒ እዛ ወርሳሜሳ ይባላል። እዛ ኡርማህ ውስጥ በረቢዑል አወል ነው የሞቱት። በረቢዑል አወል ነው የሞቱት። ስንት 1299 ላይ 1299 ላይ ነው የሞቱት ረቢዑል አወል። እንግዲህ 100 ሊሞላ ምን ቀራ? ትንሽ ነበር የቀረው። ብዙ ነው የቀረው። 2 ወር ሲነሳለት ረቢዑል አወል 2 ወር አይደለም 3 ወር ነው። ረቢዑል አወል 3ኛ ወር ነው። 3ኛ ወር ስናጎለው ምንድነው 7 ወር ይቀራዋል ማለት 7 ወር ነው። እንግዲህ አሁን 3 ወር መግዶሉን አያው
ኩሱሩን ካሚል አድርገው ይቆጥሩታል። አሁን ሂጅራ ያችን አናይም፣ ዝም ብሎ በሞላ ነው የምንቆጥራት። እንደዚህ ነው። ስለዚህ ዲያና የተቆረቆረው ይላሉ አንይ በሞቱ በሰባተኛው ቀን ነው ዲያናን የቆረቆሩት። ባይሆን ታዲያ ዲያንዩል አወል የመጡ 300 ላይ ነው ይላሉ። ጎዶሎውን ይተውታል። ለም يفق እንግዲህ ከም ረቀቱም ቃሉ ለቢስና يوما او بعض يوم كانه كان دخولهم في الكهف في اول نهار ነበር وايقاظهم اخر نهار فلهذا استدركوا فقالوا او بعض يوم አሉ። ቀምሩ ታሉ በኋላ ላ ጎዶሎ ነው ማለታቸው። استدركوا ማለት او بعض يوم قالوا ربكم اعلم بما لبستم ان خالف በዚህ አላህ ነው የሚያውቀው የተኛነውን ቀድር አሉ። አይላሁ አዕለሙ ቢአምሪኩም ከአነሁ ሐሰለ ለሁም ነውዑ ተረዱድን እርግጥ አላሉም ፊ ከስረቲ ነውሚህም ፈላሁ አዕለሙ ሱመ አደሉ ኢለል አሀሚ ፊ አምሪህም። አሁን የሚያሳስበን ምግብ ነው፣ ርቦናል፣ ይህን ገንዘባችን አንድ ሰው ተምኛ መካከል ይሄድና ጥሩ ምግብ ያምጣልን፣ ባይሆን ቀስ ብሎ ሰው እንዲያቀን በሁኔታችን እንዳይረዱ ተሸሽጎ ነገሩ ልብሱንም ቢሆን በሁሉ ነገር እንዲሁን ወሂድ ነው። ኢለል አህሚ ፊ አምሪህም እዛከ ወሆ احتياجهم الى الطعام والشراب فقالوا فبعثوا احدكم بورقكم اي بفضتكم هذه ይዘው የገቡት ነበረ። ብችን ይዛችሁ ሄዱ። وذلك انهم كانوا قد استصحبوا معهم دراهم ድርሃም ብሎ ማለት የብር የሆነ ነው። የወርቅ የሆነውን ደናኒር ይሉታል። ሚመናዝልህም لحاجتهم إليها فتصدقوا منها ሲገቡ ገና በግማሹ ሰድቀው የተረፈውን ይዘው ገብቶ ተኝተዋል አንድ ላይ። وبقي منها فلهذا قالوا فبعثوا أحدكم بورقكم هذه إلى المدينة أي مدينتكم التي خرجتم منها والألف واللام للعهد إلى المدينة ال ያለችው ላመል አህዲያ ይሉታል። فلينظر أيها أزكى طعاما ጥሩ ምግብ ምረጡልን أي أطيب طعاما كقوله ولولا فضل الله عليكم ورحمته ما زكى منكم من أحد أبدا ያለውን يفسرن. وقوله قد أفلح من تزكى ومنه الزكاة التي تطيب المال وتطهر أزكى ማለት ጥሩ ማለት ነው። ዘካም ዘካ የተባለችው የገንዘቡን ገንዘብ ጧሃራ ታረጋለች ነው ዘካ የተባለው ይያለ ነው። ወቂለ አክሰሩ ጧአመን ወይ ብዙ ማለት ነው። ጧአመን አክሰሩ ጧአመን አዝካ ጧአመን ማለት ብዙ። ለምን ዘካም ደግሞ ገንዘቡ እንዲለማ ያረጋልና بمعنى الكسرة ይመጣል ነው ዘካ ያለው። ومنه زكى الزرع إذا كسر قال እንግዲህ ወሰዩ الأول يا ጧሃራ يعني أزكى ጥሩ ምግብ وليتلطف أي في خروجه وذهابه ሲወጣም ሲገባም ወሽራይ ሲገዛም ወኢያቢ ሲመለስም እንግዲህ ተሸሽጎ ይሁን። يقول وليتخف كل ما يقدر عليه የቻለውን قدر ተደብቀህ ይሄድ ይሉታል። ولا يشعرن أي يعلمن እንዳያውቅ ቢኩም አሐድን فلا يشعرن እንዳታሳውቅ እኛን አሐድን ማንንም ተሸሽገ ሄደህ ገዝተና ነው። إنهم يظهروا عليكم ያዩን እንደሆነ يرجموكم ወይ ቀጥቅጠው ይገሉናል። أي إن علموا بمكانكم رجموكم أو يعيدوكم في ملتهم ወይ ወደ ሃይማኖታችን እስልምናችን አስለቅቆ የዛን ጊዜ ክርስቲያን ናቸው። የክርስቲያን ወቅት ነው። የኢሳ ሰዎች ናቸው። እንግዲህ ሙስሊም ነበሩ፣ አልተሻረም የዛን ጊዜ። ያኑነ አስሐበ ድቅያኖስ ይሄ ድቅያኖስ የሚባሉ ንጉሱ ነው። እሱ ነው እንግዲህ ታቦት ተገዙ እያለ ሰውን እያረደ እረዱ ለታቦት እያለ በሱ ስበብ ነው ሸሽተው የገቡት። ድቅያኖስ የሚባል የኻፉነ ሚንሁ አንየጠሊዑ على مكانهم فلا يزالون يعذبونهم بأنواع العذاب إلى أن يعيدوهم في ملتهم التي هم عليها أو يموتوا ويقلنا انبيتان يقلنا على الزهن وتايمانوتاشن يسرقونا وإن واتوهم على العودة في الدين
فلا فلاح لهم ديموم إشي بلن ودي هيمانوتاችን تتملس فلاح يلنم تسات عن الدين يساسون هنا أبدا في فلاح لهم في الدنيا ولا في الآخرة ولهذا ولن تفلحوا إذن أبدا تبابا انجري دي هرقوا انجري أصحاب الكافن اندي هرقوا انجري الله قريشوች سبب هي سبب النزول أصحاب الكاف قريشوች ሰው ላኩ ሁለት ሽማግሌ ላኩ ወደ መዲና ይሁዶች መዲና ነው መካ ላይ የሉም ይሁዶች እዛ ላኩ ምን ብሎ ነው የላኩት እኛ አንድ ሰው ነብይ ያላሸግረን የኛው ሰው ነው ነብይ ነኝ ይለናል እኛ ጃሂሎች ነን ክታብ የለንም ኡምይ ነን ቀውሙን ኡምዩን ነን እናንተ አህለል ክታቦች ናቸው ስለ ረሱል ስለ ነብዮች ታቃላችሁ ይሄ ሰውዬ ነብይ መሆኑን አለመሆኑን አላወቅንም እናንተን ልንጠይቅ መጣን ብላችሁ ይሁዶችን ጠይቁና የሚሏችሁን ይዛችሁልን ነው ብሎ ሉካላኩ ቁረይሾች አሁን እዛ ሄዶ ይሄን የነገሯቸው ጊዜ ሶስት ነገር ጠይቁት እነዛን ሰዎች ሶስት ነገሮች ማንም መሬት ላይ የሚያቃቸው የለም እኛ በኪታብ የነገረናል ያንን መልስ ትክክል የመለሰ እንደሆነ ረሱል ነው ተከተሉት እነዛ ያልመለሰ እንደሆነ ዝም ብሎ ሙተቀውል ነው የሚዋሽ ነው አትከተሉት ብለው ይሁዶቹ ነገሯቸው ምንድነው አንደኛው አስሐበል ካፍ የሚባል አለ በታሪካችን እነዛን የነገራቸው እንደሆነ ነብይ ነው እነዛን ያላወቀ እንደሆነ ነብይ አይደለም ደግሞ ዙልቀርነይን የሚባል ነበረ በታሪክ غربና ሸርቅን የገዛ غرب ብሎ ማለት የዛን ጊዜ ሞሮኮ ነው ይሄ ሊቢያ ቱኒስ ሞሮኮ غرب ይባላል ሸርቅ ብሎ ማለት ደግሞ እነ ኢራን እንግዲህ ይሄ ዙልቀርነይን መግሪብ ድረስ ገዛ እንደገና ደግሞ ኢራን ድረስ ገዛ እሱ ይሄ ዙልቀርነይን ማለት ካቲቡ ኢብራሂም ነበር ይላሉ የነብዩላህ ኢብራሂም ጊዜ ሩቅ ነው እዛን ጊዜ ካቲብ ነበር ይላሉ እሱ ነው እንግዲህ ሸርቅና غربን የገዛ ስለሱ ጠይቁት የሱን ታሪክ የነገራቸው እንደሆነ ነብይ ነው አለዛን አይደለም ሶስተኛ ተሩህ ጠይቁት ስለ ሩህ የሰው ህይወት የምትባለው ነገር ምንድነው ያበላችሁ ጠይቁት ስለሷ የመለሰ እንደሆነ ረሱል ነው እሷን የሳተ እንደሆነ አይደለም ብሎ ይሄን አስጨበጧቸው የመጡ ጊዜ እንደዛ ትሉካኖች ለቁረይሽ ሰበሰቡና እንግዲህ ቢአምሪን እንደው ቀጥ የሆነ ነገር ይዘን መጥተናል እንግዲህ እንጠይቀው እንዲህ ብሎናል ብሎ አሉ ነብዩ መጥቶ እንግዲህ ስለ ሶስቶቹ ነገር ጠይቁት ሲጠይቁት ሰው እምይ ናቸው ምንም ታላህ መልሱ ታልመጣ አያቁም ነገ ነገራችኋለሁ ያሏቸው ኢንሻአላህ ሳይሉ ቀሩ አላህ ታዲያ በዚህ ደግሞ ትንሽ ሽግል ይፈጥርበው ነው ነገኑ ቶሎ አላቸው ቅርት አለ ወህዩ ያ ነገ ለምን ኢንሻአላህ ባለማለቶ እንግዲህ ያቺ ነገር ተአخر الوحي ለእኛን ሊመከር ነው ያስረሳውት አለዛን ሰውን የነበሁት እኛ ዛሬ እንዲያንተው ነው አሁን አንተ ነገ ምን ሰራው እንዲያለን ነገ ሰራለሁ ብለ ዝም አትበል ነገ እንዲህ አለ አረጋለሁ ወይ ነገ እንዲህ አለ እሄዳለሁ ኢንሻአላህ በል ኢንሻአላህ መጨመር ይሄ ኢስቲስና አይደለም ተበሩክ ነው ማዕናው ኢስቲስና አይደለም እና ኢንሻአላህ ለምን አንተ አላህ ረስተሃል ማለት ነው ነገ እሄዳለሁ ስትል አላህ ረስተሃል بحولك وقوته ነው ማለት ይመስላል በኔ ዕውቀት በኔ ኃይል ነው ማለት ይመስላል ኢንሻአላህ አልክ እንደሆነስ አላህ ተዓላ ሻል አልችልም ማለት ነው ተውሂድ ነው ተውሂድ ያስተማረን ነው አላህ እና ታዲያ ነብዩን አስረሳ ነብዩ ሲወቅሰው ታዲያ እኛ አሁን ነብዩ የተወቀሱበትን እኛ መተው የለብንም ዛሬ ነገ የምንሰራው ነገር እንግዲህ ይሄን ሐፍዙ ማንም ሰው ነገ እንዲህ ያለ ሰራለው ነገ እንዲህ ያለ ስትሉ ኢንሻአላህ እንደዚህ ነው የሚባለው አሁን የምሰራውን አይደለም አሁን የምሰራው ኢንሻአላህ ይባል ወደፊት የምሰራ ተሆነ ኢንሻአላህ ጨምሩ ነው እንግዲህ በዚህ ሰበብ ነው እንግዲህ አሁን ያ ተአخሮ መጣ በኋላ እሱ ይወቅሰውታል አሁን ለምን ተውክ ኢንሻአላህ ይላል አሁን እዚህ ይመጣል አሁን ይወቅሰውታል ይሄ ተአخረው ወህዩ ኢንሻአላህ ያለውን በመተውህ ነው ይለውታል
ለእኛ ምክር ነው እንግዲህ ይሄን ያስረሳ አለዛ ነብይ አላህን እኮ አላህ ይከታተለውታል ነብዩ መሐመድ አደበኒ ረቢ ፈአሰነ ተዕዲቢ ብሎ በተሳሳተ ቁጥር ቶሎ ብሎ ነው የሚያርመው ነብዩ መሐመድ አለይሂ ሰላቱ ወሰለም እንደዚህ ቆይ ውሻው ገና ነው ሲመጣ አሁን ያለ ማነው ቆይማ ይሄ ነው እንግዲህ እንደዛ አረገና وكذلك أعثرنا عليهم ይላል አሁን እንግዲህ እንጨምርችን وكذلك أعثرنا عليهم እንደቀሰቀስናቸው ደግሞ እንዲታወቁ አረኩኝ አላህ እንዲታወቁ እዛ ገንዘቡን ይዞ ቀረበሃ ሊገዛ እዛ ሲገዝ ገንዘቡ የለም እዛ እንግዲህ ተቀይሯል የድሮ ነው 300 ዓመት እንግዲህ ሌላ ገንዘብ ነው ከየት አገዛ ይሄን ከንዛ አግኝቷል አሉና ያዙት ምራና አሉት ወይት አገኘህ ይሄን ገንዘብ ከንዝ ነው አገኘው ያዙት እንግዲህ ማምለጫ የለው እንግዲህ ሲል መጨረሻ ተፋውድ ሆኖ እንዲህ እናለ እንደገና ደግሞ ወሬውን የሰሙ አሉ እንዲህ አሉ ወጣቶች ጠፍተዋል የሚባል የነዛን እናለ እየመራቸው ወሰዳቸዋል እዛ እንግዲህ አወቋቸው ታወቁ وكذلك أعثرنا عليهم በእነሱ ላይ አሳወቅኳቸው አለ አላህ ለምን እንደሆነ ያሳወቃቸው ሊያዕለሙ እነዚህ ሰዎቹ እንዲያውቁ ነው أن وعد الله حق አላህ ቃል የገባው የማይፈርስ መሆኑን እንዲያውቁ ወአነስ ምንድነው ወዐዱ አላህ ወደፊት ቂያማ አለት ትሞታችሁ ትነሳላችሁ ብሎናል በቁርአን ቃል ገብቷል አይደለም ይሄ ሐቅ መሆኑን ያሳውቀን ነው እነዚህ 300 ዓመት ተኝቶ መነሳት ያው ባስ መኖሩን ድሊል ነው አያችሁ أن وعد الله حق وأن الساعة لا ريب فيها ቂያማ ማይቀር ነው ማለት እንግዲህ ኮሙኒስቶቹ የሚሉት አይደለም ኮሙኒስቶቹ ምንድነው ዲህሪይን ይባላሉ አሁን ኮሙኒስት በማርክስ የመጣ ይመስላቸዋል ኮሙኒስት የጀመረው في ايام ابو حنيفه እዛው ኢራቅ ላይ ዲህሪይን ይባላሉ ዲህሪይ ብሎ መጣ አላህ የለም የሚሉ ናቸው ተፈጥሮ ይላሉ ይሄ ዲህሪዮች እንግዲህ ኮሙኒስቶቹ እንኳን መነሳት አይደለም ዓለም እቺ ዱንያ አትጠፋም ባይ ናቸው ታዲያ በሙሉ ያላመነ ሰው በሁሉ እንዲያላመነ ነው የሚቆጠረው ስለዚህ አካላት ተነሳምታሉ ሁሉንም እንዲያስተባበሩ ነው የሚቆጠረው አሁን አላህን ይገዛሉ ክርስቲያኖቹ አላህን ይገዛሉ ይገዛሉ አይደል ባይሆን ስለጨመሩበት አላህን እንዲያልተገዙ ነው የሚቆጠረው ስለዚህ አልኢማኑ ቢልባድ لا يجعل مؤمنا ማለት ነው እንግዲህ ስለዚህ አካል መነሳትን ስላላመኑ መነሳትን አምኑን ብለን ነው ምን ይደመድመው ማለት ነው ሙስሊም ብቻ ነው ይሄን የሚለው እንግዲህ وأن الساعة لا ريب فيها إذ يتنازعون ከዛ በፊት እነዚህ ወጣቶች ሳይነሱ በፊት ህዝቡ ይከራከረ መነሳት አለ የለም እያሉ ይከራከሩ ነበር إذ يتنازعون بينهم أمرهم فقالوا እንግዲህ ስለዚህ እነሱ በመነሳት ያ መነሳት አለ ያሉት ሰዎች አሸነፉ ማለት ነው ለምን 300 ዓመት ነው ሲነሳ እንግዲህ በዚህ በዱንያ ላይ ሶስት አቃለሁ እንግዲህ ሙቶ የተነሱ ሶስት አንዱ ሰይዱና ሙሳ 70 ሰው መርጠው ሽማግሌ ተበኒ እስራኤል ተየብሔሩ መርጠው እንዴት ይሄ ኦሪት እንዴት በሰው ላይ እንደወረደ ታላህ እንዲሰሙ እንዲያስተባብሉ መርጠዋቸው ጡሪ ሲና ይዘዋቸው 70 ሰው በኒ እስራኤል መርጠው ተየብሔሩ 70 ሰው እዛ ሄዱ አላህን ቃል ሰሙ እነዛ 70 ሁሉ ሰሙ አሁን እንግዲህ ኦሪት ከአላህ መሆኑን አወቁ በዛ አልቆሙም ያ ሙሳ አሉ እኛ በመስማት ብቻ እንብቃቃም አካሉንም እንያሉ አለ ባይናችን ደግሞ እንይዋሉ አላህ ታዲያ ሙቱ አላቸው ሞቱ ጊዜ አሁን ሙሳ ደነገጡ የኔ ሰው ቸክቻካ ናቸው በኒ እስራኤል ቸክቻካ ናቸው መጀመሪያ ጁሙዓ እኮ ሰጥቷቸው ነበር አንተ
ቅዳሜ ነው ያረፈው ቅዳሜ ያርግልን አሉ። ቸክቻካ ናቸው። አላህ ጋር ነው እኮ የሚከራከሩ። አሁንም ታዲያ ሙሳ ይሄን ስለሚያውቁ ያ ረቢ አሉ እዛው ባሉ በገለህልኝ በነበረ እንጂ እዛ አምጥቼ ተገደሉ ተሞቱ እሱ ነው ገደላቸው ብሎ ደግሞ ይወነጁልኛል። ያ ጌታዬ እንደው ድረስልኝ አሉ ጊዜ ቀሰቀሳቸው። ተነሱ። አሁን እንግዲህ ሰውት ሙቶ መነሳት አንዱ ይሄ ነው። ሰባቱን ሰው ሁላ ተሞቱ በኋላ ቀሰቀሳቸው። ያው አጀላቸው ሲደርስ ደግሞ ሞቱ። አንድ በሉ። ሁለተኛ ደግሞ የተነሳው ማን ነው? አሁን ሊጠፋኝ ነው። ቅድም ትዝ ብሎ ነበር። ዙልቀርነይን አልተነሳም። ዑዘይር አመጣልኝ። ዑዘይር የሚባል ነበረ ደግሞ ይሁዲ ዑዘይር የሚባል ነበረ። ይሄ ቤተል መቅዲስ ከተማ ነው አይደል? ጥሩ ከተማ ነበረች። አማሊቃ የሚባሉ ኢራቆች መጥተው ከተማዋን አፈረሷት። ሙልጭ አድርገው አፈረሷት። ይሁዶችን አረዱ። ተውራትንም ይዘው ሄዱ አጠፉት። አሁን ዑዘይር የዛን ጊዜ እችን ከተማ ጠፍታያት አገሩ ናት ከተማይቱ። አሁን አዲስ አበባ በጦር የፈረሰች ጋዛን እየሰማችሁ አይደል? አንድ ከተማ ይጠፋ አይደል? ከተማው ጠፍቶ አየ። ጉድ አለ አላህ። አሁን እችን ትመልሳታለህ አለ። አላህን እኮ ነው። አሁን እቺ እንደነበረ ትመለሳለች እቺ ከተማ አለ። እቺ ቤተል መቅደስ እኮ በላው እኮ ድሮውን ይዞ ነው ትመልሳታለህ እንደነበረች አለ ጊዜ እንዴት አድርገን ኢንካር አይደለም። ለምን ቂለ ሆ ነቢይ ወቂለ ሆ ወልይ ይሉታል። ዑዘይር ኢንካር አይደለም። ከይፈ ተረጅዋ እንዴት ነው የምትመልሳት ነው። ከይፉን ነው የጠየቀው እንጂ ኢንካር አይደለም። እንትን መላእክቶቹ እኒ ጃኢሉን ፊል አርዲ ኸሊፋ አተጃሉ ፊሃ መን ይፍሲዱ እንዲያሉ እስቲፍሃም ነው እንጂ ኢንካር አይደለም። አሁን ይሄን ያለ ጊዜ እንደ ኢብራሂምም ደግሞ እዛ ጃልኩት ኩለ ጦይርን ያለ እና ስለዚህ ሙት አለው አላህ። ዑዘይር ሞተ። አህያ የነበረችው ስንቅል ጭኖ ነበር። ወተት ነው ደግሞ ስንቁ ይላሉ። ወተት ቶሎ ብሎ ይቀየራል። አሁን አህያይቱ ሞተች፣ እሱም ሞተ። ስንት ዓመት ተቀመጠ? መቶ ዓመት ተቀመጠ። 100 ዓመት ተቀመጠና ቀሰቀሰው አላህ። ሊያሳየው እኮ ነው የጠፋ ነገር እንዴት አድርጎ እንደሚመልስ ሊያሳየው ተመለሰ። የተመለሰ ጊዜ ደግሞ እያየ አይኑ አጥንቷ ተበታትኖ ተቀምጧል። ያቺ አህያ እየመጣ በአጥንቱ ግጥም አለና ሁሉ አካሉ ተሞላ። በኋላ ደግሞ ስጋ ልብስ አረጋት እያዩ። አሁን እንግዲህ ይሄን አሳየው። ወተቱ ቢያው ደግሞ 100 ዓመት ነው አልተቀየረም። አዲስ እንዴት አለ እንግዲህ። አሁን ተነሱና ከተማይቱ ቢሄዱ ተነሱ። ያ ከተማው ሌላ ጥሩ ሆኗል። 100 ዓመት ነው ደግሞ ሄዱ። ሱቅ ሊሄዱ ሊገዙ ቢሉ የለም ያገዘብ ሰው ተሰበሰበው። የተሰበሰበው ጊዜ ኦሪት አማሊቆች አጥፍተውታል። በሂፍዙ ተር አድርጎ ኦሪትን ቀረ። ሀዛ ኢብኑላህ አሉሃ የሰው ልጅ ትንሽ በቀዋል እኮ የአላህ ልጅ ነው አሉ። ዑዘይር ኢብኑላህ አሉ። ይሁዶችም ሙሽሪክ ሆኑ። እንደ ክርስቲያኖቹ ኢሳ ኢብኑላህ አሉ። ይሁዶችም ዑዘይር ኢብኑላህ አሉ። ክርስቲያኑ ሙሽሪክ ሆኑ። እንግዲህ በእንደዚህ ነው እንግዲህ ዑዘይር ተነሳ። ይሄ ነው እንግዲህ የኢሳ የሞተ ቀሰቀሱት። ያም ደግሞ እንደዙ ተነስቶ ተሞተ በኋላ ተነስቶ ተናግሮ ሞተ። ደግሞ ሱረቱል በቀራ ደግሞ እንደዙ እንግዲህ ለሞቶ መነሳት አስረጁ በታሪክ ሰብቷል ማለት ነው። በታሪክ ሰብቷል በተበሰበሰ ማለት ነው። እንግዲህ እንግና ፈቃሉ አሁን እንግዲህ አዩዋቸው ገቡ። እዛው እንደገቡ ውሻውም እዛው እንደተኛ ተዋቸው ገቡ። አሁን እንዲግር ውሃቸው ወጣ። መተኛት አይደለም። ገቡና ተኙ እዛው ቦታቸው። አሁን ያገኛቸው ንጉስ የሚያሸነፈው አሳያታቸው ለነተኺዘና ዐለይሂም መስጂድ እንሰራለን ያሉት። እነዚህ መስጂድ ተሰራ። በዛ ቦታ ላይ
እንግዲህ እሳቸው በዛው ቀሩ። ውሻውም ቅድም የጠየቅኩት እዛው እንግዲህ ሞተ ማለት ነው። እነሱም ሞቱ፣ እዛው ቀሩ። እንግዲህ አሁን ድረስ እንግዲህ ቦታቸው አይታወቅም። ግማሾቹ አይላ ይባላል። አይላ ማለት ከተማ ናት፣ ፈለስጢን ውስጥ ያለች እዛ ስርፋ ነው የሚል አለ። አሁን ደግሞ ትርኮች አሁን እየተናገሩ ነው። አስሐበል ካፈኛ አገኘን እያሉ ነው ሰዎች። ታዲያ ምን ይላሉ? ቱሪዝምን ለመሳብ ነው እንጂ አግኝተው አይደለም እያለ ይወነጅላቸዋል። ለምን ክርስቲያን አላቸው? ሙስሊም ማለት ለምን ክርስቲያን አላቸው? መቼ አላቸው? አላላቸውም። ሙስሊም ናቸው አላላቸው። በኢሳ ጊዜ ነው፣ በኢሳ ሃይማኖት ጊዜ ነው አይደለም ወራቱ ማለት በነብዩ ጊዜ። ነብዩ ገና አልመጡም። ይሄ ነው እንግዲህ በዚህ ነው። وكذلك أعثرنا عليهم أي أطلعنا عليهم الناس ليعلموا أن وعد الله حق وأن الساعة لا ريب فيها. ذكر غير واحد من السلف أنه كان قد حصل لأهل ذلك الزمان شك في البعث وفي أمر القيامة. قيامة لا يلم يالو طالو ነበር። አሁን እንግዲህ እነዚህን አላህ ቀሰቀሰና አሳያቸው። እነዛ አለ ቅያማ ቀን የሚሉት አሸነፉ ማለት ነው። እንደዚህ ነው እንግዲህ اللهم اجمع لنا خير الدنيا والآخرة إنك على كل شيء قدير. اللهم اهدنا سبل السلام واختم لنا على دين الإسلام. إلهي برحمتك يا أرحم الراحمين. سبحان ربك. بز حول ذلك የሚጠይቅ እንግዲህ በዚህ ዙሪያ ከፈረ እንጂ አላህ ልጅ የለው ካፊር ይሆናል። ዑዘይርማ እሱ ቂለ ለሆነ እሱ አላለ። እሱ አላለም። እሱ እኔ የአላህ ልጅ ነኝ አላለም። ሰዎቹ ናቸው ያሉት። ኢሳ ብኑላህ ብሏል። ኢሳ መቼ ምን ሰውማ ደህና ነው ማለት ያብስኛ ነው ማለት እሱ ሰውዬው ያ እስላም ነው። ማን ነብይ ነው ወይ ወልይ ነው ወይ ነብይ ነው? እሺ በዚህ ዙሪያ ተንቅልፍ እንደቀሰቀስናቸው ደግሞ ወከዛሊከ በአስናሁ ነው እንዲያስተኛኋቸው ቀሰቀስኳቸው እያለ ተኝተው 300 ዓመት ተኙ። ደግሞ ቀሰቀስኳቸው። ተመካከላቸው ስንት ቆያችሁ? ዝዋሻ ተገባችሁ ወይ ቀን ሙሉ ነው ብሎ ነበር። እንደገና استدراك አረጉ። ለምን ተነጋ ነው የገቡት። ሲገቡ ጎዶሎ አለች ወይ ጎዶሎቹን ትተው ቀን ሙሉ ነው አሉ። እንደገና ደግሞ ግማሽ ነው አሉ። አልሞላም ቀን፣ አንድ ቀን ሙሉ አይደለም። አዕለም የቆየነውን ቀድር እሱ ነው የሚያውቀውኛ። አሁን በዛህ አንባባልና ሌላ ነገር አለኝ ርቦና ሄዳችሁ ግዙልን ነው። ጥሩ ምግብን ይና ይግዛልና ከዛ ተጧም የምንበላው ያምጣልን ነው። ተደብቆ ይሂድ ማንም ሰው እንዲያየው። ለምን እሳቸው እኮ ያው ያባረረችው ንጉሥ አለ መስሏቸዋል። እሱ አሁን ተቀይሮ እስላም ነው አሁን ያለው። የለም እሳቸው ያ መስሏቸው ነው። የለም አሁን ተደብቆ ምን ብሎ ይሄድ እንዲያዩንና እንደገና ደግሞ ሃይማኖታችን እንዲያስለቅቁን
እኛን ያወቁ እንደሆነ የርጁሙነኩም ይቀጠቅጡናል እና ስንሞት ድረስ ደግሞ እሺ ብለን ከፈርን እንደሆነ እኮ ወደ ሃይማኖታችን ወደ ደግሞ ሃይማኖታችን የጠውን እንደሆነ ደግሞ ፈላህ አናገኝም። በዱንያም በአኺራም የሳሰውነ ተከፈርን። የዛ ጊዜ እንትና አልቆዩም ብዙ ይሄን ተናግረው ተባባሉ እንጂ ተደበቅና ሄድ ያዩን እንደሆነ ወደ ሃይማኖታቸውን ይመልሱና ስለሚለን እና ተደብቀህ እንዲያ ሰው እንዲያየን እንዲያ መርተህ እንዲያታመጣብን ወከዛሊከ ደግሞ ተንቅልፍ እንደቀሰቀስናቸው አሳወቅናቸው። ደግሞ እንዲታወቁ አረግን። እሳቸው እንዳይታወቅ ብሎ ነበር፣ እንዲታወቁ አረኳቸው። አላህ ያለው ነገር ሐቅ መሆኑን ሰዎቹ እንዲያውቁ አሳወቅናቸው። እነዚህ ወጣቶች መነሳታቸውን ያዩ ጊዜ አዎ እንግዲህ ይሄን አከል ዓመት ቆይተው መነሳት ግን ያ ቂያማ አለ ማለትም አሸንዳው ቂያማ ቀንም አትጠራጥሩ ትመጣለች። ሲከራከሩ ነበር በፊት መካከላቸው በነገሩ እንደገና መስጂድ ነው የምንክበው፣ መስጂድ እናደርጋለን ያን ቦታ አሉ ነው መስጂድ ሰሩ ነው። የእስላም ሀገር ሆኖ አላገሩ አሁን ያ መስጊድ እንግዲህ ያለበት አይታወቅም። ድሮ እኮ ነው ዛሬ አይደለም። በኢሳ ሙተዋል በላ አርገዋል ሙተዋል አልኩኝ። በኢሳ ሃይማኖት ሶማ የሉም አርገዋል። ነብዩ አልመጡም ገና ነው። ሩቅ ነው። ሰውየው ክርስትናን ያልተቀበለ ነው። የኢሳን ሃይማኖት ያልተቀበለ ነው። ዲቅያኖስ ይባላል ሹሙ። ታቦት ተገዙ የሚል ነው። ሌላው አንዱ ያኔ 1300 ዓመት ላይ ነው እንትን ያሉት እንግዲህ የሚሉት ዳንኤል አወል ዳናን የቆረቆሩት 1300 ላይ ነው። ባይሆን ኩሱሩን ጥለን ያቺ ኩሱሯን ማናት ሶስት ወር ናት አይደል? 3 ወሯን ጥለን እንደሞላ አድርገን እንቆጥራለን። እዛን ጊዜ ቆረቆሩ። አሁን ዛሬ ስንት ነው ታዲያ? 1445 ዓመቱ ዳና ተቆረቆረ ከአዲስ አበባ በፊት። ማን እርሜውን የእሱን አናውቅም። ዳናን የቆረቆሩ ዳና ከተማዋን ዳና የሚባለው መንደር 7 ቶን አውጥተው ነው የቆረቆሯል። ማን ምንድን ሳይመልሱ ጠየቀው ቆየባቸው እንጂ እኮ መጣ ቆየና አሁን ጀመረ። ይኸው እየተረተረለውታል ሊናገሩ እኮ ነው። አሁን አስሐበል ካፍ ነው ቢጠየቀው አሁን አስሐበል ካፍ ነው እየዘረዘረ ነገረው። የቃሩንም አሁን ይመጣል እዙ ሱራ ላይ የዙልቀርነይንም ይመጣል። አሁን አደመጥክ እንዲሁ ትደርስበታል። የሩህንም ደግሞ እዙ ያመጣል። ስለ ሩህ ቁል ሩህ ምን አምሪ ረቢ እያለ ያመጣል። መቼ ተወታል? ሰው ጋር እኮ ቆሟል። አላህ እንዲያው ዝም ብሎ ይሸነፋሉ መስሎ የሚያሸንፈው የለም። ኪታባቸው ነው። በጣም
ብዙ እኮ ሰልመዋል። ተቄሶቹ እኮ የይሁዶቹ አብዱላህ ሰላም መጀመሪያ ሲያወት ነው የሰለመው። እንዲያውም ምንድን ነው ያለው? መጀመሪያ ያየሁት ጊዜ አልጠየቀውት እንኳን ዝም ብሎ ሻሃደተ ይቀራ። ምን አለ? ታሪክ ንግግር ነው የተናገረው። ልጆቼ የኔ ልጅ ተመሆናቸው ከማወቅ ይልቅ ነብዩ መሆኑን እኔ ያውቃለሁ። ልጆቼ እኔ ሚስቴ ሰርቃ ልትሆን ይመቻል አለ። እንደዚሁ ነው አሉ ቄሱ፣ ዋናው መሪያቸው። ያውቃሉ እንጂ ያውቃሉ። ባይሆን እንግዲህ ምንድን ነው ወይ ክብረን ወይ ሂስደን። እንግዲህ ያላመኑት እኮ ወይ ገንዘብ ሹመት፣ እንግዲህ ሰውዬው ሹመቴን አጣለሁ ብሎ አላምንም ይላል። ወይ ገንዘብ ደመወዝ አለው ያ ይቀርብኛል ብሎ እንግዲህ ወይም ደግሞ ሂስ ለምንድን ነው ተአረም መጣ ተኛ ውጭ ሂስ ወይ ክብርም ይሉታል። ክብር ብሎ ሐቅን አለመቀበል ክብር ነው። ያውቃሉ እኮ 100%። አይሁዶቹ ተኛ ካይሆን ቀረ ብለው ነው። ብዙ ነው ምክንያት። ወይ ክብር ሊሆን ይችላል፣ ወይ ደግሞ ሂስ ሊሆን ይችላል፣ ወይም ደግሞ የተለያየ ሰው የሚከፍሩ ሰዎች ምክንያት የተለያየ ይሆናል። አንዱ ደመወዝ ታለ ደመወዝ ይቀርብኛል ብሎ ይከፍራል። አንደኛው ደግሞ ለምንድን ነው ተኛው ጎሳ ያልሆነ ብሎ ሂስድ ነው ይቀራል። አንድ አልብኮ የሚባል ነበር ወሎ። ማን ነው ስሙ? ደጃይ መንከሻ ነው ስሙ። እሱ እንግዲህ ወሎ ሙስሊም ናቸው። ባይሆን ከፈረና ኃይለ ሥላሴ ጋር እድሜን ጨረሰ። በኋላ ሞቶ የመጣ ጊዜ ዲሴ የመጣና ኦሎሞቹ ሰበሰበና ሳጥን ገዛ። ሳጥን ገዝቶ አንድ በግ ገዝቶ ይሄን አርዳችሁ እዚህ ሳጥን አድርጋችሁ ለቄሶቹ ሰጣቸው፣ እኔ ሰልሜያለሁኝ፣ ንጉሥ መጣ ወስዳችሁ ቀበሩኛል። እዛ ሄዶ ቀበሩት። ለገንዘብ ብሎ የሚከፍርም አለ ነው። እነ ንጉሥ ሚካኤል በምን ከፈሩ? ሹመታችን እናጣለን ብሎ ምን ሀይ ቀርቷል እኮ ንጉሥ ሚካኤል መሐመድ አሊ። ታዲያ አላህ አዋራ ምሳሌ ማለት ነው። ታዲያ ከፍቶ አይታይ ምን ይደረግ? ከፍቶ አይታይ። እንደዚህ ነው። አልብኮ ሰው ነው። እንትናም እኮ ወሌ ቡጡልም እንደዚህ እኮ ነው። ወሌ ቡጡል ዳንኤል አወልን ያሸግር ነበር። አገሬ ልቀቁ እያለ በኋላ ሲል መጨረሻ አበደ። አላህ አሳበደው። ያሳበደው ጊዜ እንግዲህ እሳቸው አስባቸው አረብ ናቸው። ምኒልክ ሚስት ማን ነው ስሟ? ጣይቱ እኮ ወሌ ቡጡል እህት ናት። አረብ ናቸው እኮ አስራቸው። በኋላ ባይሆን ለዱንያ ብሎ ነው የከፈሩት። በኋላ ታዲያ የድሮውን ያበደ ጊዜ ሰውየው ድሮውን ነው የሚቀሰቅሰው። ላኢላሃ ኢለላህ ሙሐመድ ረሱሉላህ እያለ አስቸገራቸው ቄሶች። ምን ይሄ ዲፍን ኸልዋ የሚሉት እዛ አስገብተው የሞተው ላልሞት አለ። ብዙ ሀገር እንደው ላኢላሃ ኢለላህ እያለ መጨረሻ እስላሞቹ ሰልሟንና እንቅበረው ብሎ እምቢ ብሎ ቄሶቹ ብሎ ቀበሩ።